ማለዳ አረመኔው ስጋ ሻጭ። በአንዲት የገጠር መንደር ውስጥ የሚኖር አንድ ክፉና አረመኔ ስጋ ሻጭ ነበር። ታዲያላችሁ ይህ ሰው በሕይወቱ አንድም ቀን ጥሩ ነገር አድርጎ አያውቅም። በጨካኝነቱም ይታወቅ ስለነበር ማንም አይቀርበውም ነበር። ስለዚህ ብቻውን ነበር የሚኖረው። ለመኖር የሚሰራው ስራ በጎችን አርዶ ስጋቸውን መሸጥ ነበር። እናም ይህንን ስራውን በጣም ይወደዋል። ታዲያ ይህ ስጋ ሻጭ በጎቹን ከማረዱ በፊት ማሰቃየት በጣም ያስደስተው ነበር። ከማረዱ በፊት በጣም ያሰቃያቸው ነበር። ካሰቃያቸውም በኋላ አርዶ ስጋቸውን ይሸጥ ነበር። ልጆችዬ፣ የዚህ ስጋ ሻጭ ተግባር ልክ ነው ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮመንት ላይ ጻፉልኝ። እስካሁን ግን ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። እንቀጥላለን። ታዲያ አንድ ቀን ይህ ክፉና ጨካኝ ሰው በከፍተኛና በጠና ይታመማል። እናም መሰቃየት ይጀምራል። ህመሙ በጣም ከፍተኛ ስለነበር ልክ በጎቹ ሲታረዱ እንደሚንፈራገጡትና እንደሚጮሁት ለብዙ ቀናት ያህል እየተንፈራገጠና እየጮኸ ቆየ። በእግሮቹም ቆሞ መሄድ ተሳነው። መራመድ ስለማይችልም እጆቹንና ጉልበቱን በመጠቀም ልክ እንደ ሕፃንነቱ ዳዴ ማለት ጀመረ። በዚህ ሰው ቤት አቅራቢያ የሚኖሩ አንድ አዛውንት ሰው ነበሩ። እኚህ አዛውንት ሰውም መንፈሳዊ ተማሪዎች ነበሯቸው። ታዲያ እነዚህ መንፈሳዊ ተማሪዎች ለተከታታይ ቀናት በስቃይ ውስጥ ያለ የሚታረድ በግ የሚመስል ጩኸት ሲሰሙ፣ ኧረ እንዴ! ምን አይነቱ ነው ይህ ሰውዬ? ይህ አረመኔ ሰውዬ ዛሬም በጎቹን ያለ ርኅራኄ እያሰቃየ እያረዳቸው ነው ብለው አወሩ። ይህን ጊዜ አዛውንቱ ልጆቼ፣ አሁን አራጁ በጎቹን እያረዳቸው አይደለም። ይህ ጨካኝ ሰው የሚጮኸው በጣም ታሞ እየተሰቃየ ስለሆነ ነው። ይህ ጨካኝና አረመኔ ሰው እንደሚያርዳቸው በጎች እሱም በተራው በህመም እየተሰቃየ ነው። ጭካኔ ዋጋ ያስከፍላል። መጥፎ ድርጊትም መጥፎ ውጤትን ያመጣል አላቸው። ክፉና አረመኔው አራጅም በጣም ተሰቃይቶ ሞተ። ከመሰናበቴ በፊት አንድ ጥያቄ ልጠይቃችሁ። ስጋ ሻጩ ሚስትና ልጆች ነበሩት። እውነት ወይስ ሐሰት? ሐሳባችሁን ኮመንት ላይ አስቀምጡልኝ። ልጆችዬ፣ መጥፎ ድርጊትን ማድረግ መጥፎ ነገርን ያስከትላል። ከክፉ ነገሮች ራሳችሁን አርቁ። በሰፈራችሁት ቁና መሰፈር አይቀርምና። ተረቴን መልሱ። አፌን በሰብስክራይብ፣ ላይክ፣ ኮመንት እንዲሁም ሼር በማድረግ ያብሱ። እወዳችኋለሁ። ባይ